የሀገራችን የኢትዮጵያ ካርታ ይቀየራል ዘንድሮ ወደዳችሁም ጠላችሁ። ይህን ካርታ የሚቀይ ዘንድሮ የኢትዮጵያን ካርታ ቅርጹን የሚቀይረው ጫወታ የሚካሄደው ትግራይ ክልል ላይ አይደለም። ልንገርህ በቃ አሁን ሻዕቢያ ያለው አማራጭ የሞቃዲሾውን ብትንትኑን ስናወጣበት አሁን ሮጦ መጥቶ መቀሌ ገብቷል ሻዕቢያ። የሻዕቢያ የማስታወቂያ ሚኒስትር እኛ ያለንበት ምናምን አዎ የለህበትም እናውቀዋለን። ፋኖ ድራማ ነው የሚሰራው፣ ከድራማ ውጪ የለውም። የፋኖ አስተባባሪዎች የፋኖ ቦርጫም ጋዜጠኞች ጠቅላላ የሚያወሩት ነገር ሁሉ ድራማ ነው ስንላቸው ከሻዕቢያ የሚጠበቅ ነገር የለም ወደፊትም ቢሆን ማለት ነው። ስለዚህ ወደፊት የሚባል ሻዕቢያ ደግሞ አይኖርም ካሁን በኋላ። ባንዳ የባንዳ ልጆች የሻዕቢያ ተላላኪዎች በመላው ዓለም ያለክ ጽንፈኛ ሁሉ እነግርሃለን። ኢትዮጵያ የምትባል ሀገር ማለት ነው ምን አይነት አቅም እንዳላት ዘንድሮ ታያታለህ። ገና የምትፈነጥዙባቸው ገና እልል የምትሉባቸው በርካታ ፕሮጀክቶች እየተጠሩ اعلموا يا أهل اليمن أنكم مدد الإسلام لا تغيروا فيغير الله عليكم. النبي صلى الله عليه وسلم أخبر أن أهل اليمن هم مدد الإسلام في آخر الزمان، ولذلك الآمال فيكم معلقة، فأصلحوا من أحوالكم وكونوا على ما يرضي ربكم سبحانه. أنتم نفس الرحمن الذي ينفس به عن عباده المستضعفين، الذي ينفس به عن أهل الإسلام، كما قال النبي صلى الله عليه وسلم إني أجد نفس الرحمن يأتي من قبل أهل اليمن.